ጉዳዩ የተፈጸመው የዛሬ በግምት 20-30 ዓመት አካባቢ ገደማ ይሆናል። እሰራበት የነበረው መስሪያ ቤት ከአለቆቼ ጋር በጣም ጥሩ የሆነ መግባባት አለኝ። በስራዬ ብርቱ ሰራተኛ ነኝ እና አንድ ቀን እንዲህ ሆነ። በ20 ዓመት ውስጥ ነው ያለሁት። ያኔ የ94 ዓመተ ምህረት ላይ ብዙ ሰዎች በፊልም ያያችሁትን የሩዋንዳውን ጦርነት እኔ እዛ ነበርኩኝና አካሄዴንም ሳስብ እንዴት እንደሄድኩኝ ሳስብ ተገርሜ ነው ዛሬ በዚሁ ሀሳብ ወደ እናንተ የመጣሁት። የዛሬ እንግዲህ እንዳልኳችሁ 30 ዓመት ገደማ ይጠጋል። 94 አካባቢ ነው እንግዲህ 94 ነው በፈረንጆች። ሩዋንዳ ዘምቻለሁ፣ ሩዋንዳ ዘምቻለሁ ባይባልም ሩዋንዳ ሄጃለሁ እና ሩዋንዳ ከሄዱት ሰዎች መካከል አንዱ ነኝ። ከአዲስ አበባ መኪና እየነዱ ከሄዱ ሰዎች መካከልም አብረን በጋራ ሆነን ከሄዱ ሰዎች መካከልም አንዱ ነኝ እና እንዴት ነው የተመረጥከው በ20 ዓመትህ ካላችሁኝ፣ ኦርዲናሪ የሆነውን መደበኛ የሆነውን ስራዬን በተገቢ ሁኔታ እፈጽማለሁ። ለረሳው በማልችልበት መልኩ ማለት ነው። አለቃ ስራ ያዘኛል። ሜካኒክ ነበርኩ ያኔ። አለቃ ስራ ያዘኛል። ስራዎችን በተግባር እፈጽማለሁ፣ በብቃት እፈጽማለሁ፣ እታዛለሁ፣ ድጋሚ በብቃት እፈጽማለሁ እና ይሄ የሩዋንዳ ፕሮጀክት ሲጀምር እና አስታውሳለሁ አንድ ፈረንጅ ነው፣ ጀርመናዊ ፈረንጅ ነው። ቢሮ ተጠርቼ የገባሁ እና we have a project in Rwanda, are you interested to go there የሚል ጥያቄ ነው የጠየቀኝ። ኧረ እኔ ሲጀመር ፓስፖርትም የለኝም አልኩት። ነው ነገ እናወጣልሃለን ፓስፖርቱን አለኝ። በአንድ ቀን ነው ፓስፖርቱ የወጣው። የአያቴ ስም እንኳን ተሳስቶ ነው ጨምሮ ነው የወጣው። ያንን ፓስፖርት ይዤ ሳምንት ባልሞላ ጊዜ ውስጥ ከአዲስ አበባ ሩዋንዳ ነው የገባ ነው። በዚህ ሞያሌ ኬንያ አድርገን ኡጋንዳ አድርገን ምናምን እንደዛ ያድርገን የገባ ነው እና ምን ልላችሁ ፈልጌ ነው አለቃዬ ለምን መረጠ የሚሳስብ ኦርዲናሪ ያለውን ስራዬን የዕለት ተዕለት ተግባሬን በብቃት እንደምወጣ ስላወቀ የዕለት ተዕለት ተግባሩን በብቃት የሚወጣ ሰው ከሆነ እዛም ሄዶ አያሳፍረኝም ብሎ ስላሰበ ይመስለኛል የመምረጡ ሚስጥር። ስለዚህ ዛሬም ልሞግታችሁ የመጣሁበት ሀሳብ የዕለት ተዕለት ተግባራችሁን በሚገባ ፈጽሙት። የዕለት ተዕለት ተግባራችሁን በደንብ አከናውኑ። የዕለት ተዕለት ተግባራችሁን በደንብ አድርጋችሁ ስሩት። ከሱ ውስጥ ነው ኤክስትራ የሆነ ነገር የሚወጣው። ኤክስትራ ነገር ዝም ብላችሁ አትጠብቁት፣ በተአምር አይመጣም። የዕለት ተግባራችሁን እንደሚገባ ስትወጡት፣ የዕለት ተግባራችሁን እንደሚገባ ስትከውኑ ከዛ ውስጥ ኤክስትራ የሆነ ነገር ይወጣል ማለት ነው። መጽሐፍ ቅዱስ ሲናገር በዘፍጥረት አይ ቲንክ ምዕራፍ 24 ቁጥር 15 አካባቢ ርብቃ የምትባል ሴት አለች እና ውሃ ልትቀዳ ስትሄድ የዕለት ተግባሯ ልትፈጽም ነው። ቤቷ ውስጥ ገፈራ ታደርጋለች፣ ከብቶችን ታበላለች፣ የሚለቀለቀውን ትለቀልቃለች፣ የሚሰራውን ነገር ታደርጋለች፣ በራ ደግሞ ወደ ውጭ ትሄዳለች። የዕለት ተግባሯም እንደሚገባ አድርጋ የምትወጣ ሴት ናት ርብቃ። እና አንድ ቀን የአብርሃም ሎሌ ለልጁ ለይስሐቅ ሚስት ፍለጋ በመጣበት ጊዜ ውሃ ጠጪም ብሎ ነው የጠየቃት። እና ምናልባት ከዚህ በፊት ብዙ ሴቶች መጥተው ኧረ እባክህ ጉድጓዱ ጥልቅ ነው ብሎ የሄዱ ሰዎች እኮ ይኖራሉ። እሷ ግን በቅንነት ታገለግለው ነበረ። አጠጣችሁ፣ ውሃውን አጠጣችሁ። እሱ ደግሞ ጠጥቶ ሲጨርስ ለገመሎቹም ጭምር ነው ያጠጣችሁ። እቺ ሴት ምን አይነት ቅንነት ያላት ሴት ናት! በፍጹም እዛ ቦታ ላይ ወርቅ እቀበላለሁ ብላ አስባም አታውቅም። የጣት ቀለበት፣ 2 የእጅ አምባር ምናምን በፍጹም እቀበላለሁ ብላ አስባ አይመስለኝም። እዛው ጉድጓዱ ላይ ይዞ የመጣውን ሳጥን ከፍቶ ርብቃን ወርቅ በወርቅ አደረጋት። አያችሁ፣ የዕለት ተግባሯን ስትወጣ በቅንነት ስታገለግል ከዛ ቅንነቷ ላይ ኤክስትራ ነገር ሲወጣ ለየት ያለ ነገር ሲወጣ እንመለከታለን። በእድሜና በህይወት ዘመናችን ሁልጊዜም ኦርዲናሪውን የሆነው ነገር ፕሮፐርሊ ስንሰራው ኤክስትራ ኦርዲናሪ የሚወጣው ከኦርዲናሪው ነውና ኦርዲናሪውን ተግባራችንን የዕለት ተዕለት ተግባራችንን እንደሚገባ መወጣት የምንችልበትን ጸጋ እግዚአብሔር ይስጠን። በዚህ ምሽት የምሞገታችሁ እሱን ነው። እንደ ቀላል ነገር አትቁጠሩት። እግዚአብሔር በሰጣችሁ ስፍራ አገልግሉ ባላችሁ ቦታ ላይ ኦርዲናሪ በደንብ ያለውን ስራችሁን ኦርዲናሪ ያለውን ስራ የዕለት ተዕለት ተግባራችሁን በደንብ ስትወጡት ከሱ ውስጥ ኤክስትራ የሆነ ነገር ይወጣል። ጌታ ዘመናችሁን ይባርክ። ተባረኩልኝ።